ሰላም እንደምን ቆይታችኋል? ውድ አድማጭ ተመልካቾቻችን ይህ አቢሲኒያ 360 ነው። አቢሲኒያ 360 ዕለታዊን እነሆ ጀምረናል። አውሮፓ ህብረት ኢትዮጵያና ኤርትራ ከ25 ዓመታት በፊት ለተፈራረሙት የአልጀርስ ስምምነትና የዓለም አቀፍ የድንበር ኮሚሽን በካርታ ላይ ለተወሰነው የሁለቱ ሀገራት ድንበር ሙሉ ድጋፍ እንዳለው አስታውቋል። ህብረቱ ሁለቱ ሀገራት ሉዓላዊነትን፣ ነፃነትንና የግዛት አንድነትን እንዲያከብሩ የተፈረመበትን 25ኛ ዓመት አስመልክተው ባወጣው መግለጫ ጠይቋል። ሀገራቱ ማንኛውንም ውጥረቶች ወይም ውዝግቦች በሰላማዊና ዲፕሎማሲያዊ መንገዶች እንዲፈቱ ጥሪ ያደረገው ህብረቱ ይህም ለቀጠናው መረጋጋት ቁልፍ ጉዳይ ነው ብሏል። የፕሬዝዳንት ትራምፕ አስተዳደር ከትግራይ ጦርነት ጋር በተያያዘ የቀድሞው ፕሬዝዳንት የባይደን አስተዳደር ለኢትዮጵያውያን የሰጠውን ጊዜያዊ ከለላ አንስቷል። የአሜሪካ የሀገር ውስጥ ጉዳይ መስሪያ ቤት አሜሪካ ውስጥ ለመቆየት የሚያበቃ የተለየ ህጋዊ ምክንያት የሌላቸው ከለላ ተሰጥቷቸው የነበሩ ኢትዮጵያውያን በፈቃዳቸው እንዲወጡ 60 ቀናትን ብቻ ሰጥቷል። ከለላው የተነሳው ኢትዮጵያውያን ወደ ሀገራቸው ቢመለሱ አሳሳቢ የደህንነት ስጋት አይገጥማቸውም በሚል ድምዳሜ ላይ ተመስርቶ መስሪያ ቤቱ ገልጧል። የሚባረሩና በድጋሚ በህጋዊ መንገድ ወደ አሜሪካ እንዳይገቡ ሊታገዱ እንደሚችሉም አስጠንቅቋል። እንደዚሁም ቀጣይ መረጃችን ወደ ግብጽ ይወስደናል። የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ የኢትዮጵያ ህዳሴ ግድብ ከሁሉም የናይል ወንዝ ተፋሰስ ሀገራት ባለሙያዎችና ከአፍሪካ ተወካዮች በተውጣጣ የባለሙያ ቡድን ስር እንዲተዳደር ፕሬዚዳንት ትራምፕ ኢትዮጵያን እንዲያስማሙላቸው የመጠየቅ ፍላጎት እንዳላቸው ከምንጮቹ መስማቱን ጠቅሶ ዘናሽናል ድረገጽ ዘግቧል። ፕሬዚዳንት ሲሲ በተያዘው ወር ወደ ዋሽንግተን አቅንተው ከፕሬዚዳንት ትራምፕ ጋር በግድቡና ሌሎች ቀጠናዊ ጉዳዮች ዙሪያ ለመወያየት ማቀዳቸውን ዘገባው አመላክቷል። ፕሬዚዳንት ሲሲ የትኛውም የናይል ተፋሰስ ሀገር ሌሎች የተፋሰሱን ሀገራት ሳያማክር በናይል ወንዝ ላይ ግድብ እንዳይገነባ የሚያግድ ቀጠናዊ ስምምነት እንዲፈረም ለአሜሪካ ድጋፏን እንድትሰጥ የመጠየቅ ፍላጎት እንዳላቸው ምንጮች እንደነገሩት ዘገባው ጠቅሷል። ፕሬዚዳንት ትራምፕ በመጀመሪያቸው የስልጣን ዘመናቸው ኢትዮጵያ፣ ሱዳንና ግብጽ በግድቡ ውሃ ሙሌትና አስተዳደር ዙሪያ አስገዳጅ ስምምነት እንዲፈርሙ ያቀረቡትን ረቂቅ የስምምነት ሰነድ ኢትዮጵያ ውድቅ ማድረጓም አይዘነጋም። ዶቼ ቬሌ የኢትዮጵያ መገናኛ ብዙሃን ባለስልጣን ቦን ከተማ የሚገኙትን የአማርኛው የዶቼ ቬሌ ሬዲዮ ጣቢያ ጋዜጠኞች ጭምር በደፈናው ወንጅሏል ሲል አዲስ ባወጣው መግለጫ ተቃውሟል። ባለስልጣኑ ቦን በሚገኙ ሰራተኞች ላይ የተሳሳተና ሁከት ሊቀሰቅስ ወይም ሰላምና ጸጥታ ሊያናጋ የሚችል መረጃ ያሰራጫሉ የሚል ክስ እንዳቀረበባቸው ጣቢያው ገልጧል። የአማራና ትግራይ ክልሎች ዘጋቢዎችን በዘላቂነት መታገዳቸውን የተቃወመው ጣቢያው ባለስልጣኑ ስለ እገዳው ሰኞ ዕለት በጻፈው ደብዳቤ ለእገዳው ተጨባጭ ምክንያት አላቀረበም በማለት ወቅሷል። ጣቢያው የባለስልጣኑን ክሶች ውድቅ በማድረግ ከዘጋቢዎችና ቦን ከተማ ከሚገኙ ሰራተኞቹ ጎን እንደሚቆም አስታውቋል። እንደዚሁም በመጨረሻ ኢጋድ ኤርትራ ከድርጅቱ አባልነቷ መውጣቷን የገለጠችው ተጨባጭ ምክረ ሀሳብ ሳታቀርብ ወይም በተቋማዊ ወይም ፖሊሲ ማሻሻያ ዙሪያ ተሳትፎ ሳታደርግ ነው በማለት በኤርትራ ውሳኔ ማዘኑን ገለጠ። ኤርትራ ከ2 ዓመት ከመንፈቅ በፊት ወደ አባልነቷ ከተመለሰች ወዲህ በድርጅቱ ስብሰባዎች፣ ፕሮግራሞችና እንቅስቃሴዎች ተሳትፋ አታውቅም ያለው የኢጋድ መግለጫ ሆኖም የድርጅቱ ሴክሬታሪያት ራሱን ለንግግር ክፍት አድርገው በትዕግስት ይጠባበቅ እንደነበር ጠቅሷል። ኢጋድ የኤርትራ መንግስት ውሳኔውን መልሶ እንዲያጤነውና ኤርትራም ወደ አባልነቷ እንድትመለስ ግንኙነት ማድረጉን ማበረታታቱን እንደሚቀጥልም አረጋግጧል። ለዛሬ ያዘጋጅንላችሁ አቢሲኒያ 360 ዕለታዊ ይመስል ነበር። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ሰላም።